መህመድ ተመልሷል ከሁለት ሳምንት ቆይታ በኋላ እንግዲህ መህመድ ብዙ አዳዲስ ነገሮችን ይዞ መጥቷል። በቱርክ የፊልም ኢንዱስትሪ ወይም ቲአርቲ ካዘጋጃቸው ታሪካዊ ቱርክ ፊልሞች ውስጥ ብዙ የንጉስና የገጸ ባህሪዎችን ወይም ደግሞ የጦርነት ስትራቴጂዎችን እንዲሁም ደግሞ በንጉሶች መካከል የሚደረጉ የተለያዩ አለመግባባቶች ሊሆን ይችላል ወይም ደግሞ ለንግስና ተብሎ የሚደረጉ መስዋዕትነቶችን ከመህመድ የተሻለ ያሳየ ፊልም አለ ብዬ አላስብም በቱርክ ኢንዱስትሪ ውስጥ። በዛሬው ፊልም ላይ እንግዲህ የተለያዩ ነገሮችን ወይም አዳዲስ ነገሮችን መህመድ ይዞ ተመልሷል። ከእነዚህም ውስጥ እንግዲህ ዋነኛው ከቦዝኒያ ጋር የተደረገው ጦርነት ነው ማለት ነው። ሙሉ ለሙሉ ጦርነቱ ውስጥ ከቦዝኒያ ጋር ገብተዋል። ቢያንስ ወደ 4-5 ፓርት ወይም ከዛም ትንሽ የሚበልጥ ክፍሎች ላይ ወደ ቦዝኒያ ለመግባት ብዙ ሲታገሉ እያየን ነበረ። ዛሬ እንግዲህ ሙሉ ለሙሉ ወደዛ ጦርነት ገብተዋል ማለት ነው። ነገር ግን ከዛ በፊት የተደረጉትን አንዳንድ ነገሮችን ለማየት እንሞክራለን ማለት ነው። በመጀመሪያ የንጉስነት አማካሪ ወይም ደግሞ ቪዚር የሚሰኘውን ወይም ከንጉሱ ልክ እንደ ምክትል ተብሎ እንደሚጠራው ማለት ነው። እንደዚህ አይነት ምክትልነትን ተይዞ የነበረው እንግዲህ ከዚህ በፊት አይታችሁት ከሆነ ተሰጥቶት የነበረው ይስሐቅ ፓሻ ነበረ። ይስሐቅ ፓሻ ከዚህ በፊት ለልዑሉ ባደረገው ከንጉሱ ሀሳብ ጋር በማሄድ ሀሳብ ወይም ደግሞ ንጉሱ ተልኮ ሰጥቶት ነበር። ይህን ተልኮ ግን ለማሳካት ፈቃደኛ ባለመሆኑ በዚህ የተነሳ እንግዲህ ከባድ ወደሆነ ጦርነት ልኮት ነበረ። አንድም ቤተመንግስት የድሪናን ቤተመንግስት በእጁ እንዲያስገባ ማለት ነው። በዚህ ጦርነት እንግዲህ ከሞት ለጥቂት ነው የተረፈው ማለት ነው። መትረፍ የማይቻልበት የሚመስል አይነት ተልኮ ነበር የተሰጠው። ከዚህ በኋላም ከተመለሰ በኋላ እንግዲህ ጉባኤው ላይ ምን ብሎ ነበር? ይስሐቅ ፓሻ እኔ ከዚህ በኋላ ይህን ስልጣን አልፈልግም፣ ከስልጣኑ ላይ መነሳት እፈልጋለሁ ብሎ ነበረ። በዚህም የተነሳ መህመድ ከስልጣኑ ላይ የመነሳቱን ሀሳብ ለጉባኤው ካቀረበ በኋላ መሐሙድ ፓሻ እንዲሁም ደግሞ ዛኖስ ፓሻ ሁለቱም በእሱ ሀሳብ እንደሚስማሙ በይስሐቅ ፓሻ ምንም ጥርጣሬ እንደሌላቸው ለሀገሩ የቆመ ሰው እንደሆነ ነገር ግን ደግሞ ከጤንነት የሚበልጥ ምንም ነገር እንደሌለ ካወሩ በኋላ ውሳኔው ግን ያንተ ነው ሲሉ ለንጉስ መህመድ ትተውለት ነበረ። እኔ በእርግጥ ለዛኑስ ፓሻ የአማካሪነቱን ደረጃ ይሰጠዋል ብዬ ነበረ። ምክንያቱም ረዘም ጊዜ ያለ ቆይቷል፣ ስልጣኑን ይገባዋል ብዬ አስባለሁ። ነገር ግን ለማህሙድ ፓሻ መልሶ ሰጥቶታል ማለት ነው። መህመድ ለማህሙድ ፓሻ ከሰጠው በኋላ እንግዲህ ውይይታቸውን ቀጥለዋል። በዚህም የተነሳ የኢድሪና ቤተመንግስት አካባቢ የሚገኝ አንድ መንገድ ነበረ። ይህ መንገድ በመሰናክሎች የተሞላ ነው። መሰናክሉ ሆን ተብሎ በጠላት ጦር የሚቀመጥ ነው። ምክንያቱም የትኛውም አይነት ወታደር ድል ለማድረግ በዛ መንገድ ለመጠቀም ቢሞክር እንኳን ያንን ነገር ለማንሳት ረጅም ጊዜ ስለሚፈጅበት ጥቃት ለመፈጸም ከላይ ሆኖ ስለሚመቻቸው በተለያዩ ድንጋዮች እንዲሁም ደግሞ የግንድ ቁርጥራጮች መንገዱ ሞልተውት ነበረ። እንደዚህ ያንን የማጽዳቱን ዘመቻ እንግዲህ ለነ ሳሊምቤ የተሰጠው ነበረ። እነ ሳሊምቤ ያንን የተለያዩ በጎ ፈቃደኞችን ወይም ደግሞ ወታደር ያልሆኑ ከወጣቶች የተውጣጡ ከተለያየ ቦታ፣ ምክንያቱም ኦቶማን ማለት በጣም ሰፊ ግዛት ነው። ከአንዱ ግዛት ላይ የተውጣጡ ወጣቶችን በመያዝ ወደዛ እንዲሄዱ አድርገው ነበር ማለት ነው። እና መንገዱንም እያጸዱት ነበረ። ነገር ግን ያው ሰላዮች ለንጉሱ ነግረውት ነበረ። እንደምታስታውሱት እንግዲህ አዲስ ንጉስ ቦዝኒያ ውስጥ ተሾሟል። ይህም እንግዲህ ልዑል ማቲያስ ወይም ንጉስ ማቲያስ አዲሱ ወራሽ ማለት ነው። የሃንጋሪው ንጉስ እነሱን እንዲያግዙ ቦዝኒያን እንዲያግዙ ከጳጳሱ በተሰጠው ትዕዛዝ መሰረት የተለያዩ ወታደሮችን ልኮላቸው ነበር ማለት ነው። የእነዚህም ወታደሮች መሪ እንግዲህ የነበረው ጋቡር ነበረ። ጋቡር ወታደሮቹን በመምራት ነበረ ወደ ሃንጋሪያን ጦር ይዞ ወደ ቦዝኒያ የገባው ማለት ነው። ነገር ግን ወደ ቦዝኒያ ከገባ በኋላ በንጉሱ ማቲያስ አማካሪ እንዲሁም ደግሞ መህመድ የቅርብ ወዳጅ የነበረውና አሁን የተቀየረው የእሱ ቅርብ ጠላት የሆነው በቭላድ ምክር አማካኝነት እሱን እዚሁ ንጉስ እንዲሆንና ማቲያስ ላይ እንዲያምጽ ካደረጉት በኋላ የቦዝኒያ ንግስት የነበረችውን ካትሪናን በማግባት ያው እንደነገሰና ቦዝኒያ ውስጥ እንደተቀመጠ እናውቃለን። አሁን ላይ ከቦዝኒያ ሰዎች ጋር ብዙ አለመግባባት እየተፈጠሩ ነው። እሱ ልክ ለሃንጋሪዎች እንጂ ለቦዝኒያዎች ምንም አይነት እንደማይጨነቅ እያሳየ ነው የሚገኘው እያንዳንዱ ነገር። ንግስቷን ደግሞ ያው ምንም አይነት ድምፅ እንዳይኖራት እያደረጋት ይገኛል። በዚህም የተነሳ እንግዲህ ከተለያዩ አስተዳዳሪዎች ወይም ቦዝኒያ ውስጥ ከሚገኙ ሰዎች ትችቶች እየቀረቡባቸው ይገኛሉ። ነገር ግን እሱ ያው ምንም ጉዳዩ አይመስልም ሰውየው ማለት ነው። ስለዚህ እሱ የተለያዩ ሰላዮች መረጃ ካመጡለት በኋላ ወታደሮቹ የቦዝኒያን ወታደሮች በመያዝ አብዛኞቹን የቦዝኒያ ወታደሮች ከሱ ግን የተወሰኑ ኮማንደር እና የተወሰኑ ወታደሮች አንድ ላይ እንዲሆኑ አድርጎ ወደ በጎ ፈቃደኞቹ እንዳልኳችሁ የመንገዱን እያጸዱ የነበሩት እነሱ ጋር እንዲሄዱና እንዲዋጓቸው አድርጎ ነበረ። በዚህም የተነሳ እንግዲህ ለድል ትንሽ በተቃረቡበት ወቅት ኢድሪናን ቀደም ብሎ እንደነገርኳችሁ ድል ያደረገው ይስሐቅ ፓሻ ነበረ። ድል ካደረገ በኋላም የኢንስሪ ወታደሮች እዛ እንዲቀመጡ ተደርገው ነበረ። ስለዚህ የኢንስሪ ወታደሮች ቶሎ በመድረስ ከብዙ እልቂት ታድገዋቸዋል ማለት ነው። መታደግ ብቻ ሳይሆንም
የተላኩትን ጦር ሙሉ ለሙሉ አሸንፏቸዋል ማለት ነው። በዚህም የተነሳ መንገዱን ሴኪዩር አድርገውት ንጉሱ እስኪደርስ ድረስ ጠብቀውታል ማለት ነው። በዚህ ጨዋታ ውስጥ እንግዲህ አንድ የሚገርም ነገር ተፈጥሮ ነበር። እሱ ምንድን ነው? ሙሉ ለሙሉ ቱርኮች መድፋቸውን ጨርሰዋል ተብሎ ነበር የታሰበው። ይህም የሆነው ምንድን ነው? መድፍ የሚሰራበት ቦታ ብዙ ጊዜ ከቤተ መንግስቱ አቅራቢያ ነበር የሚሆነው። ነገር ግን አሁን ከዛ ተሸክሞ እስከ ጦር ሜዳ ድረስ መሄድ አስቸጋሪ ስለሚሆን መድፉን እዛው ጦር ሜዳው አካባቢ የሚገኙ ግዛቶች ጋር የሚመረትበት መንገድ ቢኖር ተብሎ በቀረበው ሀሳብ እዛው እንዲመረቱ ተደርገው ነበረ እና ማምረቻው ጣቢያው ላይ ቭላድ ቦታውን ተከታትሎ ካገኘ በኋላ ጥቃት እንዲሰነዘር አድርጎ ነበር። ነገር ግን ኦቶማኖች ቀድመው ገምተውት ስለነበረ ዋናው መሳሪያዎቻቸውን ከደበቁ በኋላ ዝም ብለው ባሩዶችን በማፈንዳት ምንም አይነት መድፍ የሌላቸው እንዲመስለው አድርገውት ነበር ቭላድን ማለት ነው። ስለዚህ ቭላድ እንግዲህ በጣም ትልቅ ተስፋ ያደረገው ነገር ምንድን ነው? ምንም አይነት መድፍ ኦቶማኖች አይኖራቸውም ብሎ ነበረ። ስለ መድፍ ካወራን አይቀር ደግሞ ንጉስ ማቲያስ ዋናውን የቫቲካኑን ጳጳስ እንዲገደል ካደረገ በኋላ አዲስ እንዲሾም አድርጓል። ከአዲሱ ጋርም ያው የስልጣን ስምምነት ስለሚኖራቸው የቦዝኒያን ጦር አረዳም ብሎ ለመህመድ ቃል ገብቶ ነበር። ነገር ግን ያንን ቃሉን በማፍረስ የተለያዩ መድፎችን፣ ጠመንጃዎችን እና አንዳንድ ለጦርነት የሚሆኑ አቅርቦቶችን ልኮላቸዋል ማለት ነው። ስለዚህ ጦር ሜዳ ላይ ጠርጥረው ነበር። በእርግጥ እነ መህመድ ግን ከየትኛው አቅጣጫ መድፎቹ ሊሰነዘሩ እንደሚችሉ ማወቅ አልቻሉም ነበር። ስለዚህ የተወሰኑ ጦሮችን ወደፊት ለፊት ልከው መስዋዕት ማድረግ ነበረባቸው። ስለዚህ ከላኩ በኋላ የተወሰኑ ወታደሮች በመድፎቹ ተገለውባቸዋል። ነገር ግን መድፎቹ ከየትኛው አቅጣጫ እንደሚተኮሱና የቱ ጋር እንደተቀመጡ ካወቁ በኋላ እነሱም የራሳቸውን እርምጃ ለመውሰድ ተመችቷቸዋል ማለት ነው። ስለዚህ መህመድ ምንድን ያደረገው በቀኝና በግራ በኩል ሁለት ጦሮቹን ከላከ በኋላ በቀኝ በኩል ያለው በመድፍ ተመታ፣ በግራ በኩል ያለው ደግሞ በወታደሮች። ስለዚህ ከዚህ በኋላ ከተመቱ በኋላ እንዲያፈገፍጉ አደረጋቸው መህመድ ወታደሮቹን። እንዳልኳችሁ ቭላድም ሆነ እነ ጋቦር ያሰቡት እንግዲህ መህመድ ምንም አይነት መድፍ የለውም ብለው ነበረ። ስለዚህ እያፈገፈጉ ነው፣ እንከተልና እንጨርሳቸው በማለት ቦታቸውን ለቀው የነ መህመድን ሰራዊት እያሳደዱ ወደፊት ለፊት ገሰገሱ ማለት ነው። ነገር ግን አንድ ያልገባቸው ነገር መህመድ በቂ መድፎች ነበሩት። ስለዚህ ልክ መሀል ላይ ካስገባቸው በኋላ መህመድ ሙሉ ለሙሉ መድፎችን አዝንቦባቸዋል ማለት ነው። በደንብ ካዳከማቸው በኋላ ነው መህመድ እንግዲህ ሙሉ ጦሩ ወደፊት ለፊት እንዲዞር ሲያፈገፍግ የነበረው። ጦርም እንዲሁም ይንስሬዎች የተለያዩ ፓሻዎችም ወታደሮቻቸውን በመያዝ እንዲሁም አኪንጂዎችን ጭምር ይዘው ፊት ለፊት ይዘው እንዲጋፈጡ አደረጋቸው ማለት ነው። ከዛ በኋላም እሱ የራሱን የንጉስ ጠባቂዎችን በመያዝ ሙሉ ለሙሉ ወደ ጦርነቱ ገብተዋል ማለት ነው። አንድ የሚያስገርም ነገር ምንድን ነው? ቭላድ እንግዲህ በጦርነቱ ወደ መሸነፋቸው የተቃረቡ መሆኑን ቢያቅም ከአማካሪዎቹ እናፈግፍግ የሚል ጥያቄ ቢቀርብለትም እሱ ያነሳው አንድ ነገር ነበር። እሱ ምንድን ነው? ንጉሱን እስከገደል ነው ወይም ደግሞ የንጉሱን አማካሪ ይዘው እስከገደል ነው ድረስ ጦርነቱ የማያበቃበት ምንም ምክንያት የለም። ስለዚህ ሁለቱን ከገደልናቸው የግድ ሙሉ ጦር ሰራዊቱን ማፈግፈግ ይኖርበታል ንጉሱ ከተገደለ። ስለዚህ እነሱን ለመግደል በማለት ንጉሱን እያፈላለገ ነበረ። ይህንን የሚያስተዋለው ወንድሙ ራዱ እንግዲህ እየተከታተለው ነበር። ስለዚህ መህመድን የሚወጋበት አጋጣሚ አግኝቶ ነበረ ቭላድ ማለት ነው። ስለዚህ ሙሉ ለሙሉ የያዘውን ጎራዴ ሲሰነዝር ከፊት ለፊት ራዱ ወይም ወንድሙ ገባበት ማለት ነው። ስለዚህ ራዱን ወግቶ አቁስሎታል። ያው ይሙት አይሙት አናቅም፣ ብቻ ወድቋል። ከዛ በኋላ ግን ያው ከመህመድ ጋር ግብ ግብ ገጥመዋል ማለት ነው፣ ከቭላድ ጋር ሙሉ ለሙሉ በሚያስብል ሁኔታ እንግዲህ መህመድ የበላይነቱን ወስዶ ነበረ በፍልሚያቸው ላይ ወድቋል ቭላድ ማለት ነው። ከወደቀ በኋላ እንደውም ጎራዴውን ቀድሞ ነበር የጣለው። ጎራዴው ሲጥል ያው መህመድም ጎራዴውን ጣለ ማለት እንትን አድቫንቴጅ ሊጠቀምበት ስላልፈለገ ማለት ነው። እየተፋለሙ በነበረበት ወቅት የኃይል መመጣጠን ስላልነበረ ድጋሚ ቭላድ ጩቤውን አወጣ ማለት ነው። መህመድ በገዛ ጩቤው እንግዲህ ቭላድን ሆዶ አካባቢ ወግቶታል። ከዛ በኋላ ከወደቀ በኋላ እንደሚሞት አይነት ነገርና እንደሚገለው ነገር እየዛተበት ነበረ። ብዙ ጊዜ እንግዲህ መህመድ ቭላድ ላይ ዝቶበት ሳይገለው ያለፈበት አጋጣሚዎች እንግዲህ በጣም ብዙ ናቸው። ስለዚህ ይህኛውም ከነዚ አጋጣሚዎች ውስጥ አንዱ ይሁን ወይም የሚገለው ይሁን እንግዲህ አብረን የምናየው ይሆናል። በጣም ብዙ ጊዜ በአማካሪዎቹ እንዲሁም በተለያዩ ሰዎች ትችት እያደረሰበት ነው የሚገኘው። መህመድ ላይ በጣም ይለሳለሳል ለእሱ ሲሆን፣ ሌሎች ሰዎች ላይ ግን ምንም ርህራሄ የለውም። ይብን ለልጁ ሲሆን እንኳን ልጁን ሊገለው ነበርና ለቭላድ ሲሆን በጣም ይለሳለሳል እየተባለ ስለነበረ ምናልባት እንግዲህ ምን አይነት ውሳኔ ሊወስንበት እንደሚችል አናቅም። ከዚህ በተጨማሪ ደግሞ ጦርነቱ ሙሉ ለሙሉ አላበቃም። ስለዚህ ንግስት ካትሪናን እያየናት አልነበረም። ጦርነቱ ላይ ጋቡር ተገለዋል፣ ግን ንግስት ካትሪናን እያየናት አልነበረም። ስለዚህ በንግስት ካትሪና በኩል ወይም የንጉስ ማቲያስ እርዳታ መጥቶ የሆነ አይነት የጦር ጥቃት ተሰንዝሮ ቭላድን ሊያስጥሉት ይችላሉ፣ አናቅም። ነገር ግን ጦርነቱ ኦልሬዲ እየተዳከመና ወደ ማሸነፋቸው
እየሄዱ ነበር የሚመስለው። ስለዚህ በቀጣይ ክፍሎች እስኪ ምን እንደሚመስልና ምን አዳዲስ ነገር ይዞ እንደሚመጣ አብረን የምናይ ይሆናል። መልካም ቀን ይሆንላችሁ።